ታሪክ ሁልጊዜ በአሸናፊዎች አይጻፍም። አንዳንዴ በዝምታ በተዋጡ አፎችና መሬት በጠገቡ ምስጢራት ውስጥ ተቀብሮ ይገኛል። ጊዜው ከዛሬ 1400 ዓመታት በፊት ነው። ቦታው በአሮጌው ሥርዓትና በአዲሱ ጥሪ መካከል የምትዋልለው አሸዋማዋና ሞቃቷ የአረቢያ ምድር። የሰው ልጅ ታሪክ አቅጣጫውን በለወጠበት በዚያ ግዙፍ የታሪክ መጋረጃ ጀርባ በአረቢያ በረሃዎች ውስጥ አንድ ታላቅ ፍጥጫ ተከስቶ ነበር። ያ ዘመን ስፍር ቁጥር የሌላቸው ጣዖታት የሚመለኩበት፣ ብዙ ሐሰተኞች ነቢያት የተነሱበትና እያንዳንዳቸው እውነት በእኔ ዘንድ ናት በሚሉበት ጩኸት የታወከችበት ወቅት ነበር። በዚህ ግራ የተጋባ ድባብ ውስጥ አንድ ግለሰብ ብቅ አሉ። የአብርሃምን መንገድ ይዣለው፣ የመጨረሻው ነቢይ ነኝ የሚል አዋጅን አወጁ። እኚህ ሰው መሐመድ ነበሩ። ነገር ግን በታሪክ መጋረጃ ጀርባ ያልተነገረ አንድ እውነት አለ። ሁሉም ሰው የጥሪው ተከታይ አልነበረም። ከየመን ተራራማ ምድር ተነስተው በጥንቱ የእምነት መሠረት የጸኑና በቅዱሳት መጻሕፍት ዕውቀት የጎለመሱ በክርስቶስ ፍቅር የነደዱ ኃያላን መነኮሳት ወደ መዲና ዘለቁ። እነዚህ ሰዎች ለማጎብደድ አልመጡም። እጅ ለመስጠትም የመጡ አልነበሩም። ዓላማቸው አንድ ነበር። ይህ አዲስ ነቢይ ነኝ ባይን ግለሰብ ፊት ለፊት መጋፈጥና በእውነት ስለ መሲሁ የሚያውቀውን ነገር በዓለም ፊት ሊፈትኑትና እውነተኝነቱን ሊመዝኑት ነበር። መዲና በውጥረት ተሞላች። በአንድ በኩል አዲስ ሃይማኖት የመሠረቱትና ከላይ መመሪያ ይወርድልኛል የሚሉት መሐመድ፣ በሌላ በኩል ደግሞ እውነትን የምናውቃት እኛ ነን የሚሉ የናጅራን ክርስቲያኖች ልዑካን። በመዲና አደባባይ በሺዎች የሚቆጠሩ ተከታዮች ባሉበት የናጅራን አባቶች አንድ ጥያቄ ሰነዘሩ። ያ ጥያቄ ተራ ጥያቄ አልነበረም። ያ ጥያቄ መሐመድን በጠራራ ፀሐይ ያፈዘዘ፣ እንደ እንጨት ያደረቀና አንደበቱንም የለጎመ ኃይል ነበረው። ዓለም ሁሉ መልስ ሲጠብቅ፣ ያ ሁሉን ያውቃል የሚባለው መሐመድ ግን ዝምታን መረጠ። ሰማያዊ መገለጥ የራቀው፣ ምድራዊ ዕውቀት የከዳው ያ የመሸነፍ ሰዓት። የዛሬው ቪዲዮአችን የሚያጠነጥነው በዚህች ዕለት በነበረው ጭንቀትና በማግስቱ መልአኩ ይዞት መጣ ተብሎ በቀረበው ነገር ግን የናጅራን ልዑካን ባላሳመነው እንግዳ ምላሽ ዙሪያ ይሆናል። ተፍሲር አልጠበሪና ሱራ 3:59ን መሠረት አድርገን በታሪክ መዛግብት ውስጥ ተቀብሮ የቆየውን ያንን አስደንጋጭ ፍጥጫ፣ በዝምታ የተዋጠውን የመሐመድን ውድቀት እንመረምራለን። ዝግጁ ናችሁ? መንገዱ ረጅም ቢሆንም እውነትን ፍለጋ ወደ ኋላ ወደ 7ኛው ክፍለ ዘመን ወደ አረቢያ ምድር እንውረድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እስልምና ገና በጅምር ላይ በነበረበት በዚያ ዘመን ሙሐመድ አንድ ትልቅ ግብ ነበረው። እርሱም የመጽሐፉ ባለቤቶች የሚላቸውን አይሁድና ክርስቲያኖችን ትምህርት መቃወም ነበር። በተለይም በክርስትና የእምነት መሠረት በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ማንነት ላይ ያነጣጠረ የክህደት ትምህርት ያስተምር ነበር። መሲሁ አምላክ አይደለም፣ የአላህ ባሪያ ብቻ ነው የሚለው ስብከቱ መላዋን አረቢያ ያወከ ነበር። ነገር ግን ይህ ትምህርት በወቅቱ በነበሩ የናጅራን ክርስቲያን መነኮሳት ጆሮ በደረሰ ጊዜ ነገሩ ተለወጠ። እነዚህ መነኮሳት በእውቀት የጎለመሱ፣ ለሃይማኖታቸው ቅናት ያላቸውና በጥናት የተካኑ ነበሩ። ሙሐመድ ፊት ቀርበው የሥነ መለኮት ጥያቄን ሰነዘሩ። አድምጡኝ፣ ይህ ታሪክ በክርስቲያን ሰባኪያን ወይም በጠላቶች የተጻፈ አይደለም። ይህ ታሪክ ከእርሱ በላይ ሊቅ የለም ተብሎ በእስልምና ዓለም በሚከበረው በታላቁ የታሪክ ጸሐፊና ሙፈሲር በሙሐመድ ኢብኑ ጀሪር አልጠበሪ የተመዘገበ እውነታ ነው። ዛሬ ብዙ ሙስሊሞች የማያውቁት ነገር ግን በቁርአን ተፍሲር ውስጥ በጉልህ የተቀመጠ ታሪክ። የናጅራን አባቶች ሙሐመድን ፊት ለፊት ተጋፈጡት። ለምን በመሲሁ ላይ እንዲህ ያለ ነገር ትናገራለህ አሉት።
ሙሐመድም የተለመደውን መልስ ሰጠ። እርሱማ ባሪያ ነው፣ የአላህ ቃልና መንፈስ ነው አላቸው። በዚህ ጊዜ ነበር የናጅራን አባቶች ሙሐመድን እንደ እንጨት ያደረቀ አንደበቱንም የለጎመ ጥያቄ ያቀረቡት። እንዲህ አሉት፣ እንግዲህ አንተ እውነተኛ ከሆንክ ልክ እንደ መሲሁ ሙታንን ያስነሳ፣ ዕውራንን ያበራ፣ ከጭቃ ወፍን አበጅቶ ሕይወትን የዘራ እንዲህ ያለ መለኮታዊ ሥልጣን ያለው ሌላ አንድ ባሪያ አሳየን። ይህንን ካላደረክ ግን እርሱ አምላክ መሆኑ ግልጽ ነው። ጣበሪ እንደሚነግረን ሙሐመድ መልስ አጣ፣ ዝም አለ። ያ መገለጥ ይመጣልኛል የሚለው አንደበት በናጅራን አባቶች ወጥመድ ውስጥ ወደቀ። ለጥያቄው የሚመጥን መልስ ስላልነበረውም ሰማያዊ መለኮት እስኪመጣ መጠበቅ ነበረበት። ነገር ግን በማግስቱ የመጣው መልስ ለጥያቄው ምላሽ የሚሰጥ ሳይሆን ይልቁንም ወደ እርግማንና ወደ ብሽሽቅ ያዘነበለ ነበር። በሱረቱል ማኢዳ ላይ መሲሁ አምላክ ነው የሚሉ ከሃዲዎች ናቸው፣ አላህ ቢፈልግ እርሱንም እናቱንም ማጥፋት ይችላል የሚል የቁጣ ቃል መጣ። ሙሐመድ ግን ይሄ መልስ የናጅራን አባቶችን እንደማያሳምን ያውቅ ነበር። እንዲያውም ጅብሪል ሆይ እነርሱ እኮ የጠየቁኝ እንደ መሲሁ ሙታንን የሚያስነሳ ሌላ ባሪያ አሳየን ነው በማለት መልአኩን የተማጸነ ይመስላል። በመጨረሻም ሙስሊሞች ዛሬም ድረስ ባለማወቅ የሚጠቅሱትና ትልቅ ስህተት የታየበት መልስ መጣ። ሱረቱል ኢምራን ቁጥር 59። ክብሯትና ክብሯን እዚህ ጋር ነው ትልቁ ውድቀት ያለው። ሙሐመድና መንፈሱ በጥያቄ ተጠልፈው ወደቁ። ምክንያቱም ጥያቄው እንደ መሲሁ ያለ ስልጣን ያለው ማን ነው የሚል ነበር። አዳምን ከመሲሁ ጋር ማነጻጸር ግን ፍጹም ስህተት ነበር። አዳም ሙት አስነስቷልን? አልቻለም። አዳም ዕውራንን አብርቷልን? አላደረገም። አዳም ከጭቃ ሕይወት ፈጥሯልን? በፍጹም። አዳም ከኃጢአት የተጸዳ ነበርን? አይደለም። የናጅራን ክርስቲያኖች ሙሐመድን በጠራራ ፀሐይ በዝረራ አሸነፉት። በመልሱ ማሳመን ያቃተው ሙሐመድ መጨረሻ ላይ ኑ እንረጋገም የሚል አማራጭ ቀረበ። ይሁን እንጂ የታሪክ መዛግብት እንደሚነግሩን ሙሐመድ በቀጣዩ ዓመት በመርዝ ተሰቃይቶ ሕይወቱ አለፈች። ይህ ታሪክ አንድን እውነት በግልጽ ያሳያል። እውነተኛ ነቢይ በጥያቄ አይሸማቀቅም፣ በእርግማንም አይሸሽም። የናጅራን አባቶች ያረጋገጡት ሐቅ ዛሬም ድረስ ይጮኻል። እስልምና በጥናትና በምክንያት ፊት የሚቆም ሳይሆን በዝምታና በእርግማን የሚታጀብ ሰው ሰራሽ መንገድ መሆኑን። በመጨረሻም መጋረጃው ተገለጠ። በመዲና አደባባይ ላይ የፈሰሰው የፀሐይ ብርሃን የታሪክን ትልቁን ምስጢር ይፋ አደረገ። ያ የናጅራን አባቶችና የሙሐመድ ክርክር የተጠናቀቀው በዝምታ ብቻ አልነበረም። ይልቁንም የ20 ዓመታት ታላቅ የሐሰት ግንብ ሲፈርስም ጭምር ነበር እንጂ። ሙሐመድ ለ2 አስርተ ዓመታት ኢሳ እያለ የሰበከው ነቢያት የማያውቁትን በመስቀል ያልሞተውንና ስልጣን የሌለውን ያንን ሐሰተኛ መሲህ ነበር። ነገር ግን በናጅራን አባቶች እጅ በነበረው የእውነት ብርሃን ፊት ሙሐመድ በገዛ ሐሰቱ ወጥመድ ውስጥ ወደቀ። ያን ጊዜ ዓለም አወቀች። እስልምና ወንጌልን ለመቃወም ሙሐመድን ነቢይ አድርጎ ባስነሳ በክርስቶስ የመስቀል ላይ ሥራ በተቀጠቀጠ ሰይጣን ዲያብሎስ የተቀነባበረ ድራማ መሆኑ። ታዲያ ይህ የሐሰት መልእክተኛ በዚህ ጊዜ ነበር የሐሰቱ ድልድይ ሲናወጥበት የመጨረሻውን ካርድ የመዘዘው። ኑ በሐሰተኛው ላይ የፈጣሪ እርግማን ይውረድ በማለት ሙብሐላን አወጀ። እንግዲህ አስተውሎ፣ ይህ እርግማን ግን የተመለሰው ወደ ራሱ ወደ ባለቤቱ ነበር። ዓለም በድንጋጤ ታዘበችው የታሪክ ምስክርነት። ያን የዛቻ ቃል በተናገረ በዓመቱ ሙሐመድ በመርዝና በስቃይ ተመትቶ ወደ መቃብር ወረደ። እርግማኑም በዚያ አላበቃ። የሚወዳት ልጁ ፋጢማ ተቀጠለችው። በመቀጠልም የልጅ ልጆቹ ሐሰንና ሁሴይን በተከታታይ
በጭካኔ ተገደሉ። በሐሰተኛው ላይ ይውረድ ያለው እርግማን የገዛ ቤተሰቡን አጥለቀለቀ። ይህ ለዓለም የተሰጠ ታላቅ ምልክት ነበር። እግዚአብሔር በሐሰት በስሙ የሚነግዱት ላይ ዝም እንደማይል ማረጋገጫ። ወዳጆቼ ልብ በሉ፣ ይህ የ20 ዓመታት የሐሰት ስብከት የሰይጣን ሴራ ነበር። ሰዎችን በመስቀሉ ሥራ እንዳይድኑ የጥንቱ እባብ መሐመድን እንደ መጋረጃ ተጠቅሞ እውነተኛውን አምላክ ተራ ባሪያ አድርጎ ሊስለው ሞከረ። ነገር ግን የጥንቱ ትንቢት ዛሬም በታላቅ ግርማ ይጮኻል። ነቢዩ ሚልክያስ ገና ከጅምሩ አወጣጡ ከጥንት ከዘላለሙ ነው በማለት ኢየሱስ ቀዳማዊ አምላክ መሆኑን አውጇል። ዳዊትም በመዝሙሩ አምላክ ሆይ ዙፋንህ ለዘላለም ነው፣ በትረ መንግሥትህም የጽድቅ በትር ነው ሲል አምላክነቱን አትሟል። ታላቁ ነቢይ ኢሳይያስ ገና በብሉይ ኪዳን ስለ እውነተኛው ክርስቶስ አምላክነት ሲተነብይ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል ብሏል። እርሱ ኃያል አምላክ እንጂ ተራ ባሪያ አይደለም። በሐዲስ ኪዳንም ቅዱስ ዮሐንስ ቃልም ሥጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ በማለት አምላክነቱን አትሟል። መሐመድ የሰበከው ኢሳ ግን ትንቢት ያልተነገረለት ወንጌል የማያውቀውና በመሐመድ ምናብ ውስጥ የተፈጠረ ጥላ ብቻ ነበር። ክርስቶስ ፍጡር ሳይሆን በራሱ አንደበት ፊተኛውና መጨረሻው አልፋና ኦሜጋው እኔ ነኝ በማለት የፍጥረት ሁሉ ጌታ መሆኑን አረጋግጧል። ዮሐንስም በራእዩ የጌቶች ጌታና የነገሥታት ንጉሥ ብሎ ሲጠራው፣ መሐመድ ግን በመርዝና በስቃይ ተሸንፎ ወደ መቃብር ወረደ። ታዲያ ወዳጄ መቃብር ያልቻለውን አምላክ ትከተላለህ ወይስ በመቃብር የታሰረውን ሐሰተኛ ነበር? ክብራትና ክብራት፣ ታሪክ ምስክር ነው። መሐመድ በመርዝና በስቃይ ታሪኩ ሲያበቃ፣ ኢየሱስ ክርስቶስ ግን መቃብርን ጥሶ በክብር ነግሷል። መሐመድ ኑ እንረጋገም ሲል፣ ክርስቶስ ግን እኔ መንገድና እውነት ሕይወትም ነኝ በማለት የዘላለም ድህነትን አበሰረ። ዛሬም ጥያቄው ወደ እናንተ ይቀርባል። በዝምታና በእርግማን የታጀበውን በወንጌል የተሸነፈው ዲያብሎስ የፈጠረውን የሐሰት መንገድ ትከተላላችሁ ወይንስ በትክክለኛ ትንቢት የተነገረለትን በገዛ ደሙ ሞትን የገደለውንና አብርሃም ሳይወለድ እኔ አለሁ በማለት አምላክነቱን ያረጋገጠውን እውነተኛውን መዳን? እንግዲህ ምርጫው የእናንተ ነው። እስልምና በጥናትና በምክንያት ፊት የማይቆም በዝምታና በእርግማን የታጀበ የውድቀት መንገድ ነው። ከበስተጀርባውም ያለው የወንጌል ጠላት ያ የወደቀው ሰይጣን ዲያብሎስ ነው። ነገር ግን እውነተኛው መሲህ ዛሬም እኔና አብ አንድ ነን እያለ መለኮታዊ እጆቹን ዘርግቶ ይጠብቃችኋል። አእምሯችሁን ከሰይጣን ሴራ፣ ቀልባችሁንም ደግሞ ከሐሰተኛው ኢሳ ትርክት ነፃ አውጡ። ከመቃብር በላይ የሆነው ብርሃን ዛሬም ይበራላችኋል። ከእርግማን ይልቅ በረከትን፣ ከሞት ይልቅ ሕይወትን ይመርጥላችኋል። እውነትን ፈልጉ፣ እውነትም ለዘላለም ነፃ ያወጣችኋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ።